ያልተገላበጠ ቂጣ። በዕለተ እሑድ በማለዳው የቤተ ክርስቲያናችን ፕሮግራም ከወትሮ ለየት ባለ መልኩ አዳራሹ በብዙ ሰዎች ተሞልቷል። እኔም አርፍጄ በመገኘቴ የደረስኩት የጸሎት መሪው አሁን ደግሞ ሁላችንም በእግሮቻችን ቆመን የዲያብሎስን ሥራ እያፈረስን እንጸልያለን እያለ 3 ወደ ቀኝ 4 ወደ ግራ እየተመላለሰ መድረኩ ላይ ሲጸልይ ነው። ምዕመኑ ቀኝ እጁን ወደፊት በኃይል እየወረወረ በብስጭት እየጸለየ ነው። የእውነቱን ለመናገር በሰፈራችን መብራት በመጥፋቱ ስልኬን ቻርጅ አድርጋለሁ ብዬ እንጂ የመገኘት ብዙ ፍላጎት አልነበረኝም። ስልኬን ሰጥቼ ባሉ ወንበር ወዳየሁበት ፈጠን ብዬ በመሄድ ወንበር ሳብ አድርጌ ተቀመጥኩ። አንገቴን ዝቅ አድርጌ እንደነገሩ ጸለይኩ። እግዚአብሔር ሆይ ተባረክ፣ በሰላም ስላሳደርከኝ ተመስገን፣ በደሌን ይቅር በለኝ። ወዲያው እዚህ ጋር ወራጅ አለ እንደሚል ነገረኛ የታክሲ ተሳፋሪ በደሌን ይቅር በለኝ እንዳልኩ አእምሮዬ በሀሳብ እየከነፈበት ከነበረበት ፍጥነት ረጋ ብሎ ቆመ። ለቅጽበት ሰሞነኛ የህይወት መልድሴ ቁልጭ ብሎ በፊት መጣ። መጸለይ ትቻለሁ። የእግዚአብሔርን ቃል በግሌ ለማጥናት ቀድሞ የነበረኝ ያ ትጋት አሁን ከኔ እጅጉን ርቋል። በቤተ ክርስቲያን ውስጥ ካለሁባቸው ህብረቶች ሁሉ እነሆ እኔ ጠፍቻለሁ። ልቤ በገንዘብና በዓለማዊ ሀሳብ ብዛት ከብዷል። ዛሬ በቃ ተበላው። እግዚአብሔርን በብዙ ስለበደልኩት ያስቀይመኛል። አጅሬው ካለም ወይ ጮ ወይ ቀልጦታል፣ ብቻ የሆነ ነገር ይከሰታል ብዬ ማሰብ ጀመርኩ። እንደ ቀድሞ በምሽቶቼ እንኳ ለመንፈሳዊ ነገር ለጥቂት ያህል ስንኳ ጊዜ እንዳጣሁ ታየኝ። ይልቁን ለነፍሴ አንዳች ጥቅም በሌላቸው ነገሮች ላይ እያሳለፉ እንደነበር ታወቀኝ። ጌታ ሆይ በደሌን ይቅር በለኝ ብዬ ወዲያው ለመቆም ልነሳ ስል የጸሎት መሪው እግዚአብሔር ከፍ ያለ ክብር አምጥታችሁ ተቀመጡ አለ። ራሴን በወንበር አመቻችቼ እኔም የድርሻዬ የጠላት ስራ በዚሁ አጋጣሚ የፈረሰ ነው ብዬ አንድ ጊዜ ቀኝ እጄ በኃይል ወርወር አድርጌ ጸሎት የተመደብኩት። ፕሮግራሙ ቀጠለ። የቤተ ክርስቲያኑ ዘማሪ ካገለገለ በኋላ እኔ አባል የነበርኩበት ኳየርስ ሊዘምሩ ወደ መድረክ ወጡ። በቃ ዛሬ ተበላው። በተለይ ወንጌላዊት አስቴር አብሬ እንዳላገለገልኩ ካየችና ካገኘች ነፍሴን እንደ ጳውሎስ ወደ 7ኛው ሰማይ ነው የምትልካት። በተለይ እንደ ፒንሳ በሚይዙት እጆቿ ግንባሬን ይዛ ከጸለየች እንደ ኮካ መከፈቴ ነው። ወንጌላዊት አስቴር ከልጅነታችን ጀምሮ ከቃል ጥናት ጥቅስ እስከ ጌታ ፍቅር አስደናቂ ነው መዝሙር፣ ከደህንነት እስከ ደቀ መዝሙርነት ትምህርት ስታስተምረን ስትኮተኩተን የነበረች ሁላችንም እንደ እናታችን የምናያት ደግሞም የምንፈራት የቤተ ክርስቲያናችን የረጅም ጊዜ አገልጋይ ናት። ልጆች እግዚአብሔር ደውለት እንጂ በእግዚአብሔር ላይ አይታደግበት። በዚህ ጉብዝና እድሜያችሁ እግዚአብሔር ድል ሲሰጣችሁ ተንሰፍስፋችሁ አገልግሎት ብላ ቁጣም ምክርን በተቀላቀለበት መንገድ ሁሌ የምትናገረው ነገር በጆሮ ያቃጨለ። ጌታ ሆይ ዛሬ እቺ ሴትዮ ካገኘችኝ አስፈታኝ። እባክህ ወንጌላዊት አስቴር እንዳትመጣ እግሮቿን በቤቷ አንበርክከ በጭንቅ ላለችው ሀገራችን ኢትዮጵያ እንድትጸልይ በልቧ ላይ ያፈች ብዬ ከልቤ ጸለይኩ። ኳየርስ አገልግለው ካበቁና ሌሎች የቤተ ክርስቲያኒቱ ስርዓቶች ከተከናወኑ በኋላ የፈራዋት ወንጌላዊት አስቴር መጽሐፍ ቅዱሷንና ማስታወሻ መጻፊያዋን ይዛ እነሆ መድረክ ላይ ውብ አለች። ቅሌት! የዕለቱን የእግዚአብሔር ቃል የምታካፍለው ወንጌላዊት አስቴር ናት። ወንጌላዊት አስቴር ለጉባኤው ሰላምታ አቅርባ በተለያየ መንገድ ሲያገለግሉ የነበሩትንና በዝማሬ ያገለገሉትን ከባረከች በኋላ ወደ ስብከቱ ገባች። እንግዲህ ወገኖቼ ላለፉት 3 ሳምንታት ጌታ ረድቶን ከኔ ጋር የሁለተኛውን የሐዋርያው ጴጥሮስ መልእክት ስንማር ነበር። ዛሬ ደግሞ የመጨረሻውን ክፍል እናያለን። ለጥቂት ደቂቃ ከጸለየች በኋላ መነጽሯን አድርጋ ወዲያው ወደ ስብከቱ ገባች። ማስታወሻ የምትይዙ ሰዎች ዛሬ እግዚአብሔርን ቃል ሐሳብ የምንካፈለው የጌታ ቀን በሚል ርዕስ ይሆናል። ሶስተኛውን ምዕራፍ ከቁጥር 10 ጀምሮ እስከ 14 ለሐሳቧ መንደርደሪያ ይረዳት ዘንድ ለምዕመኗ ነበረች። ወገኖቼ እስቲ አንድ ጥያቄ ልጠይቃችሁ። ወንጌላዊት አስቴር ምዕመኑን ትኩር ብላ እየተመለከተች ጥያቄዋን ቀጠለች። ሁላችሁም ይህን ጥያቄ ራሳችሁን እንድጠይቁ እፈልጋለሁ። ጌታ አሁን ቢመጣስ? አንዳች ነገር ሰውነቴ ነዘረኝ። ድንገት ያላሰብኩት ጥያቄ በመሆኑ ልቤ ደንገጥ አለ። ጌታ አሁን በዛ ቢመጣስ? ደግማ ጠየቀች። እስቲ ሁላችንም ራሳችንን እንጠይቅ። ተዘጋጅተናል? ጌታ አሁን ቢመጣ ህይወታችን ምን ይመስላል? ምን ላይ ነው ያለነው? ጌታ አሁን ቢመጣ ዝግጁዎች ነን ወይ? ብዙዎቻችን ጌታ እንድናተርፍበት የሰጠንን መክሊት ቀብረነዋል። ጌታን ማገልገል ድካም ሆኖብናል። የጸሎት መሰዊያችንን ቢሆን ፈርሷል። እግዚአብሔርን ለመፈለግ ቃሉን ለማጥናትና ለማሰላሰል ጊዜ የለንም። እስቲ ራሳችንን እንመልከት።
እቺ ሴት ስለኔ ምን እንደምታወራው ብዬ ማሰብ ጀመርኩ። እንዴ ስለዚህ መጥራት ብቻ እኮ ይቀራት። ኧረ ጌታ ሆይ ቅድም እንደው በስርዓቱ ይቅር በለኝ አላልኩም መሰለኝ። እባክህ ደግሞ ይቅር እንድትለኝ እጠይቃለሁ አልኩ በፍርሃት። ወንጌላዊት አስቴር ስብከቷን እንደቀጠለች ነው። የምትናገረው ነገር ሁሉ ለእኔና ስለ እኔ እየመሰለ ነው። ወገኖቼ እርም የሆነ ነገር ጓዳችን ሸሽገን ይሆን እንዴ የሚያፍርበትን እሱ ማይወደውን መራራ ፍሬ አፍርተን ሲሆን ይህን ጊዜ ወንጌላዊት አስቴር ከመድረክ ወርዳ ከወትሮ በተለየ መንገድ በእርጋታ ወደ ጉባኤው የተራመደች ስብከቷን ቀጠለች። አቦች ሴት እዛ ሆና አታስተምርም? ሲጀመር ጳውሎስ ሴቶች በማህበር ዝም ይበሉ ብሎ አዟል። ለነገሩ ወንጌላዊት አስቴር ማንንም አትሰማም ብዬ በልብ እየተነጫነች ወንጌላዊት አስቴር ይበልጡን ወደፊት የተራመደች ስብከቷን ቀጠለች። ልባችን በዚህ ዓለም ሀሳብና በንዋይ ፍቅር ከብዶ ይሆን? ለጌታስ ጊዜ አለ ነው? መጨረሻው በደረሰ በዚህ ዓለም ጊዜ እየኖርን በቤቱ ከመሰብሰብ ህብረት ከማድረግ ስለምንድን የከበደን? ወንጌላዊት አስቴር ምዕመኑን በታላቅ ትኩረት እየተመለከተች እኔ ወደ ተቀመጥኩበት ረድፍ ቀስ እያለች እየተቃረበች መጣች። ልቤ በኃይለኛው እንደ ከበሮ መምታት ጀመረ። አንተ ተነስ ብላ በኃይለኛው እዚያው ከተቀመጥኩበት አስነስታ ታፋጥጠኛለች፣ ወይ ደግሞ አስተናጋጆችን ጠርታ እዚህ ጋር የተቀመጠው ልጅ ወደ ጸሎት ክፍል አሁኑን አስገብታችሁ በደንብ ጸልዩለት ማለት አይቀርም ብዬ መጨነቅ ጀመርኩ። ወንጌላዊት አስቴር ስብከቷን እየሰበከች እኔ ለተቀመጥኩበት ረድፍ ቢያንስ 2 እርምጃ ሲቀራት ቀጥ ብላ ቆመች። ንግሯን አላቋረጠችም። የተቀመጡትን የተመለከተች አጽንኦት ባለው መልኩ በቃሉ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ብሎ ይናገራል። ታዲያ የእግዚአብሔርን ፈቃድ እየኖርን ነው ወይስ እንደ ዓለማውያን ፈቃዳችንን በፈቃዱ ከማስገዛት ይልቅ በራሳችን ሀሳብና የሥጋ ፍላጎት የተመላለስን ነው? ወንጌላዊት አስቴር ከአሁን አየችኝ እያልኩ ልቤ በኃይለኛው እየመታ ነው። ትንፋሼ ቀጥ ብሎ የወንጌላዊት አስቴርን ቀጣይ እርምጃ እንደ ሞት ፍርድ እየተጠባበቀ ነው። ወንጌላዊት አስቴር በመጨረሻ ዞር ብላ በሰላም ተመለሰች። ወዲያው ተጨንቃ የነበረችው ነፍሴ በደሌ ከፍ ብሎ ሳለ ምሕረት በኔ ላይ ገነነ የሚለውን የአስፋው መለሰን መዝሙር በውስጤ በታላቅ እፎይታ አንጎራጎረች። ወንጌላዊት አስቴር ወደ መድረክ ከተመለሰችን በኋላ ንግሯን እንደቀጠለች ነው። ወገኖቼ እንግዲህ ጌታ በቃሉ እንደተናገረው እንደ ሌባ ሆኖ ይመጣል። ከኢየሱስ መምጣት የበለጠ ሌላ የተሻለ ተስፋ በምድር ላይ ምንም የለም። ሁሉም ነገር ጠፊ ነው። ነገር ግን ጌታ ሲመጣ በቅዱስ ኑሮና እግዚአብሔርን በመምሰል ስንተጋ ሊያገኘን ይሻል። ብንስት እንኳ የቀመስነውን ታላቁንና መልካሙን የእግዚአብሔርን ምሕረትና ፍቅር ክደን ዳግም ወደ ንስሐ ባንመለስ ክርስቶስን መልሰን እየሰቀልን ዳግም እናዋርደዋለን። የተወጋውን ጎኑን መልሰን እየወጋን ያንን ያፈሰሰልንን ክቡር ደም እናቅፋፋለን። እስቲ ደግሜ ልጠይቃችሁ። ወንጌላዊት አስቴር መነጽሯን አውልቃ ጉባኤውን በትኩረት እየተመለከተች ጌታውን ቢመጣስ? በዚህ ጊዜ ሳላስበው አይኖቼ በእንባ ተሞሉ። በሆሴዕ መጽሐፍ ላይ እንደተጻፈው አኗኗራችን ከዓለማውያን ጋር ተመሳስሏል። እንዳልተገላበጠ ቂጣ ሆነናል። ሕይወታችን በጌታ ፊት ለብ ያለ እንጂ ወይ በራድ ወይ ደግሞ ሙቅ አልሆነም። መምጣቱን እየናፈቅንና እያስቸኮልን ከመኖር ይልቅ በአካሄዳችን ዘባቾች ሆነናል። እስቲ ጓዳችን ይፈተሽ። ነቀፌታ በቤታችን ካለ እንመርምር። የማሰሯችን ዘይት አልቆ ሲሆን ወንጌላዊት አስቴር ስብከቱን እንደቀጠለች ነው። ያለሁበት ሁኔታ በእውነት ጌታ የማይከብርበት ቢመጣ የሚያፍርበት ያልተጠራውበት የጽድቅ ሕይወት እንደሆነ የሚሰበከው ቃል ምን አድርጎ አሳይ። ጌታ ሆይ መልሰኝ፣ ከሳትኩበት የእውነት መንገድ እመለሳለሁ በታላቅ ሐዘን። ወንጌላዊት አስቴር በመጨረሻ ሀሳቧን ማጠቃለል ጀመረች። ስለዚህ ወገኖቼ ጌታ እመጣለሁ ብሎ እንደተናገረው እነሆ በቅርቡ ይመጣል። እየዘገየ ቢመስለን እንኳ ትዕግስቱ የጠፉት እስኪድኑ የሳቱት እስኪመለሱ ነው። ነውርና ነቀፌታን ከሕይወታችን እያስወገድን ጌታን በትጋት እንጠባበቀው። የምታዩት ሰማይና ምድር እመጣለሁ ብሎ ለተናገረው ጌታ ታማኝነት ምስክር ናቸው። በጉ ብርሃኗ የሆነ ሞትና ጭንገፋ የሌለባት አዲስ ሰማይና ምድር ተዘጋጅቶልናል። ዛሬ ምንም እንኳን በድካም ውስጥ ብንሆን የመለኮቱ ኃይል እርሱ መንፈስ ቅዱስ ለሕይወትና እግዚአብሔርን ለመምሰል እንድንተጋ የሚያስፈልገን ነገር ሁሉ ሰጥቶናል። ወደ እውነትም እየመራ ወደ ጽዮን ያደርሰናል። ስለዚህ የደስታችን መያዣ በሆነው መንፈስ ቅዱስ እየበረታን የጌታን ቀን በመለየት ያለ ነውርና ነቀፋ እየተጋን እንጠብቅ። ከዚህ ከእንግድነት ምድር ወደ ሰማዩ ሀገራችን ሊወስድን የተዘጋጀ የቀጠለን ጌታ መምጫው ጊዜ ስለደረሰ ነቅተን እንጠብቅ። ወንጌላዊት አስቴር ስብከቷን ጨረሰች። ለስልክ የተገኘው በፍጹም የልቤ ንስሐ የደከመችውን ነፍሴ አደስኳት ተባለ።